ነጃሺ ቲቪ ተመሰረተ። በሶስት አንጋፋ ሚዲያዎች ጥምረት አዲስ እስላማዊ ቴሌቪዥን ተከፍቷል። በቀድሞ ስያሜያቸው ቢላል ቲቪ፣ ጄሉ ቲቪ እንዲሁም መርከብ ሚዲያ በጋራ በመሆን ነጃሺ በሚል ስያሜ አዲስ የቴሌቪዥን ጣቢያን መስርተዋል። ከሶስት እውቅ ነባር እስላማዊ ሚዲያዎች ማለትም ቢላል ቲቪ፣ ጄሉ ቲቪ እና መርከብ ሚዲያ ጥምረት የተወለደው ነጃሺ ቲቪን ስናስተዋውቅ በታላቅ ክብር ነው። እጅግ ተወዳጅና በበርካቶች ልብ ላይ ትልቅ ቦታ ባለው ነጃሺ ስም የተመሰረተው የቴሌቪዥን ጣቢያ በአዲስ ይዘት በአዲስ አቀራረብና በተወዳጅ ዝግጅቶች የተሟላ ሆኖ ህዝበ ሙስሊሙን ለማገልገል በትልቅ አቅምና ዝግጅት መምጣቱን የጣቢያው መስራቾች በዛሬው ዕለት በሰጡት መግለጫ አሳውቀዋል። በስቴ ኢዚ ሆቴል በነበረው ጋዜጣዊ መግለጫ ላይ የነጃሺ ቲቪ ዋና ስራ አስኪያጅ ጀማል አህመድ፣ ምክትል ስራ አስኪያጅ ጃዕፈር ስዩም፣ የነጃሺ ቲቪ ፕሮግራም ክፍል ኃላፊ አሊ አሚን፣ ሌሎችም ጥሪ የተደረገላቸው እንግዶችና የሚዲያ አካላት ተገኝተዋል። የነጃሺ ቲቪ ዋና ስራ አስኪያጅ ጋዜጠኛ ጀማል አህመድ በኢትዮጵያ ኢስላሚክ የሚዲያ ታሪክ ውስጥ እንደ ትልቅ አጋጣሚ የሚወሰድ ውህደት መሆኑን ገልጸው መመስረቱ ያለውን ፋይዳ ሰፋ ባለ ሁኔታ ገልጸዋል። እነዚህ ሚዲያዎች የጋራ ራዕይና ተልዕኮ ለማሳካት በእስላማዊ ታሪካችን ውስጥ የፍትህ፣ የእዝነት፣ የአንድነት ምልክት በሆነው በተከበረው ንጉስ በተሰየመው በነጃሺ ቲቪ ጥላ ስር ተሰባስበናል። የነጃሺ ቲቪ ምክትል ስራ አስኪያጅ ጃዕፈር ስዩም ባደረጉት ንግግር በሚዲያዎቹ የቀድሞ ጉዞ የነበሩ ጠንካራ ነገሮችን ወስዶ በንጉስ ነጃሺ ስም ለተመሰረተው ቲቪ በማዋል በተሻለና በተወዳጅ ይዘቶች ጣቢያው እንደመጣ አንስተዋል። እርስ በርስ በምንከፋፈልበት ሰዓት ያንኑ ኦዲየንስ አት ዘ ሴም ታይም በተለይ ቀለማችን ተመሳሳይ ከመሆኑ ጋር ጄሉ ቲቪን የሚመለከት ቢላል ቲቪን ይመለከታል እንዲህ ያለ የተበታተነ እንትን ነበር የሚሰጠውና ተመሳሳይ ቀለም አለን የምንለያይባቸውም ቀለማቶች ደግሞ ሌላ ራሱን የቻለ ውበታችን ይሆናሉ ብለን ስላሰብንም ጭምር ነው። የነጃሺ ቲቪ ፕሮግራም ክፍል ኃላፊ አሊ አሚን ባደረጉት ንግግር እንዳነሱት ጣቢያውን ለመመስረት በመስራቾች የታለፈውን አስቸጋሪም ጥሩም የሚባሉ የውይይት ሂደቶችን አንስተው ዛሬ ላይ በእሳት የተፈተነ ወርቅ ሆኖ የመጣው ቲቪ በቅርቡ አየር ላይ ውሎ በኢስላሚክ ሚዲያው ዓለም ያለውን ክፍተት ለመሙላት በከፍተኛ ትጋት እንደሚሰራ አብስረዋል። ወደ ሚዲያው ሲገባ ብዙ ተቋማት ማሳካት የምንፈልገውን አሳክተናል ብለን ብናምን ኖሮ ኦሬዲ ከዚህ በኋላ መቀጠል አንፈልግም ነበር። ነገር ግን እንደ ሙስሊም ማህበረሰብ አሁንም ያለው ሚዲያ በቂ ነው ብለን አናስብም። መሰራት ያለባቸው ብዙ ክፍተቶች አሉ ብለን ባሳለፍነው 2 ዓመታት ብዙ ጥናቶች አድርገናል። ሰፋፊ ውይይቶችን አድርገናል። ኤዲቶሪያልን ከመቅረጽ ጀምሮ ቢዝነስ ፕላኑን ከመስራት ጀምሮ በርካታ ስራዎችን ሰርተን የ2 ዓመት ጉዞ ማገባደጃ ታይም ላይ ነው አሁን የምንገኘው ማለት ነውና የሩጫ መንገድ አይደለም። በመስራቾቹ መግለጫ ከተሰጠ በኋላ ከሌሎች እንግዶችና የሚዲያ አካላት ለተነሱ ጥያቄዎች ሰፋ ያለ ምላሽና ማብራሪያ ተሰጥቷል። እንደሚታወቀው ብዙ ሺህ ዶላሮች ይወጣሉ። ለዛ ሬዲነስ ከሌለ ተመልሶ የመንገዳገር ነገር ፋይናንሻሊ ይሄ ደግሞ እኛም ላይ ወይ ኢስላሚክ ሚዲያውም ላይ ምናም ብቻ ሳይሆን የትኛውም ሴኩላር ሚዲያውንም ጭምር የሚያስጨንቅና የሚያንገዳግር ነገር ነው። ሆኖም ይህንን ነገር ካውንተር ለማድረግ እየሰራናቸው ያሉ ስራዎች አሉ። በተለይ በሚዲያው ዘርፍ በጣም ፉክክሩ ከፍ ያለበት ወቅት ላይ ነው የምንገኘውና የመገኘታችን የመሰብሰባችን ዋና ዓላማ በጋራ በመቆም ውስጥ ተፎካካሪ እንዲሁም ለማህበረሰባችን አማራጭ የሚሆን ሚዲያ መፍጠር እንችላለን የሚል ሐሳብ ይዘን የመጣ ነው። ለክቡራን የቢላል ቲቪ ተመልካቾችን በጥቂት ሳምንታት ውስጥ በነጃሺ ቲቪ በኢትዮሳት አየር ላይ እንደምንውል ለማሳወቅ እንወዳለን።